ሰላም ውድ ተመልካቾቻችን፣ ዛሬ የምናስቃኛችሁ ትንሽ በተነፈሰው ትንፋስ ሚሊዮን ዶላሮችን ስለሚያተርፈው አስገራሚ ጽናት ስላለው ወጣት ነው። አንዲት አሜሪካዊት እናት ከባሏ ተለይታ የወለደቻቸውን ሁለት ወንድ ልጆቿን ታሳድጋለች። ልናነሳ የወደድነው ስለ አንደኛዋ ልጅ ጂሚኒ ኦላልሰን አሊያም ሚስተር ቢግስ ነው። እናቱ ትልቅ ስራ ሰርታ በምታገኘው ጥቂት ብር ህይወታቸውን ለማቅናትና እነሱን ለማሳደግ ትጥራለች። ባለ ታሪካችን ጂሚኒ ቤዝቦል አዘውትሮ መጫወት ይወዳል። ህይወቱ ከትምህርት ቤት ወደ ቤቱ ሲገባ የየዕለት ተግባሩ የቴሌቪዥን ፕሮግራምና ዩቲዩብ መመልከት ነው። እናም ከዕለታት አንድ ቀን እንደተለመደው ዩቲዩብ እየተመለከተ ሳለ የሚመለከተውን ፕሮግራም ሲያጤነው ከዚህ ፕሮግራም የተሻለ እንደሚሰራ አመነ። እናም ያኔ ያቺ ምሽት ወደ አዲስ ምዕራፍ በዩቲዩብ ለመሸጋገር ወስኖ አደረ። በነጋታውም በዩቲዩብ ስራ ገንዘብ እንደሚያስገኝ ያውቅ ስለነበር ለጓደኞቹ ስለ ጉዳዩ ትምህርት ቤት አወጋቸው። ታዲያ እነሱ ጆሮ ሊሰጡት አልፈቀዱም። ይባሱ ተሳለቁበት። ተምሮ ውጤታማ የሚሆን እንጂ ማን በሰዓቱ በማህበራዊ ሚዲያ ተጠቅሞ ተሳክቶለት ያውቃል? እሱም አልፈረደባቸውም፣ አልተረዱትም፣ ገብቶት ስለነበረ። ነገር ግን ከጓደኞቹ እስካሁን ያልተለየው ኤሪክሰን ሲነግረው ተረድቶት እስካሁን አብሮት ነው። የመጀመሪያ ሰብስክራይብ አድራጊው ኤሪክሰን ነው። ታዲያ ወንድሜ ከትምህርት ቤት መጥቶ ተደብቆ ብቻውን በሩን ዘግቶ ክፍል ውስጥ ያወራል። እናቱ ከሰው ጋር እያወራ አሊያም እያጠና ስለሚመስላት ትተዋዋለች። እሱ ስለ ስራው ለእናቱ ብዙም ሊነግራት አልወደደም። ምክንያቱም እናቱ ከትምህርት ውጪ ስለሌላ መስማት አትወድም። ቆራጥና ቁጡ እንደሆነች ስለሚረዳ 10,000 ሰብስክራይብ ስደርስ እነግራታለሁ ብሎ ደብቋል። ለመጀመሪያ ጊዜ በ2012 እንደ አውሮፓውያን አቆጣጠር ላስት ፕሌይ ጌም እና ኮል ዲዩቲ የተሰኘ ጌም አፕሎድ አደረገ። ብዙም ሰዎች የሚያዩት አልነበረም። ከዕለታት አንድ ቀን የሚሰራውን እናቱ ደረሰችበት። ተበሳጨችን። ትምህርት መማር ብቻ ስለምትደግፍ ስለነበር እናቱ ትምህርት አሊያም ይሄን ስራ መምረጥ፣ ካልተማር ቤቱን ለቆ መውጣት የሚል ምርጫ ሰጠችው። ውድ ተመልካቾቻችን ምርጫው ምን ይሆን? እሱ ነገውን ያውቅ ስለነበር ስራውን መርጦ ሻንጣውን ሸክፎ ቤቱን ለቆ ወጣ። በመጨረሻም በአንድ አሮጌ መጋዘን ምንም በማይመች ቤት ውስጥ ስራውን መታገል ጀመረ። ለስራው የሚጠቅመውን ኮምፒውተር ለመግዛት የሚያጠራቅመውን ብር የማይጠግብ ምግብ በመብላትና ህይወቱን ለማርዘም እና በጓደኛው ኤሪክሰን አልፎ አልፎ ይረዳል። ከዕለታት በአንድ ቀን የሚፈልገውን ሰርቶ እንደተለመደው ተኛ። ጠዋት ድንገተኛ ስልክ ተደወለለት። ስልኩን ሲያነሳ የማይታመን ድምጽ ሰማ። $5,000 እከፍልሃለሁ ማስታወቂያ ስራልን የሚል ነበር። ደንግጦ ስልኩን ዘግቶም መልሶ ደወለና $10,000 እንዲያደርጉለት ተደራደረ። ገንዘቡን ሲጨምሩለት ለተቸገረ ለመርዳት እንደሆነ አስረዳ። እነርሱም በሐሳቡ ተስማሙ። እሱም ለእናቱ ደውሎ አበሰራት። እናቱም በአላማው ተደነቀች፣ ደስም አላት። በመጨረሻም የተቀበለውን ገንዘብ ሙሉ ለሙሉ ከቤቱ ሲወጣ ለሚመለከተው የተቸገረ ሰውዬ በጓደኛው በኤሪክሰን እየተቀረጸ ሰጠው። ሰውየውም በጣም ነበር የተደሰተው። ጂሚኒ ያደረገው ጫማ ያስቅ ነበር። ያሳዝናል። ለሱ ሳያውል ለሌላ ማሰቡ በቃ አላማው እንዲህ ነው። ማታ የተቀረጸው ኤዲት አድርጎ እንደተለመደው ወደ እንቅልፉ አመራ። ጠዋት ከእንቅልፉ ሲነሳ ታሪክ ተለውጧል። ከዓለም ጫፍ እስከ ዓለም ጫፍ መነጋገሪያ ሆኗል። ሰብስክራይብ አድናቂው ማስታወቂያው ጎረፈ። በማስታወቂያ በሚያገኘው ገንዘብ ድሆችን ይረዳል። ካወጣው 100 እጥፍ ያስገባል። ለእናቱ አንድ ቀን በመሄድ ያለባትን የቤት ክራይና የቅንጡ ህይወት መኖሪያ ቼክ አበረከተላት። እጅግ አስደናቂ ጉዞ በበረሃ በላይቭ ይጓዛል።
ከ50 ሰዓታት በላይ በመቃብር ከመሬት በታች በማደር ሪከርድ ሰብሯል። ትንሽ ሚሊዮኖች ያወጣል፣ ብዙ ሚሊዮኖች ያስገባል። ትንሽ ይተነፍሳል። አሁን ላይ እስትንፋሱም ዶላር ነው። ገንዘብ ላይ ይተኛል እንጂ አይቆጥርም። በቃ ህይወት ማለት እንዲህ ናት። ለዓላማ ቁም፣ ይሰምርልሃል። ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ። ሰላም